ወይ ማሪ የምር ጠይቅ የምር ሳታካብድ በእውነት እንትን ኤግዛጀሬት እንዳታረክ እስቲ ለስማሽሽ እኔ ሳስተነፍስ በጣም ይደብርሃል ማለት ሁሌ የምትለው የምር ነው ወይስ እኔን እንትን ለማለት ነው ሲጀመር እንደሌላው ሴት ማለት ነው ያንቺ ሳስተነፍስ ብለሽ በጨዋ አማርኛ አትግለጩ ስፈሳ ሳንዛርጥ ብለሽ ስሙን እስከ ግሳንግሱ እንጥራው በመጀመሪያ ከዛ ሁለተኛ ደግሞ በጣም እንደማፈቅርሽ አወኩት መች እንደሆነ ታውቂያለሽ ባለፈው ዴት ናይት በገዛ እጅ እኮ ነው ደግሞ ደደባ ህያ ስለሆንኩ ይዤሽ መውጣት የት ህንድ ሬስቶራንት የኔ ቆንጆ እንደደና ሰው ፊት ውስጥ በላሽ ጠጣሽ ሳቅሽ ከዛስ መጣን እንቅልፍ ወሰደሽ ማሪ በእንቅልፍ ልብሽ ያው ከሴት አይደለም ከሰው የማይወጣ አሲድ ነፈስ በመድኃኒዓለም ታስበው ለቅለሽልሽን በቅድስት ድንግል ማርያም ቤቷን የታጠነው መስኮት በር ሌላ ጣራ ብችል ከፍቻለሁ ሳታካብዳን አለች እንዴ እድን ሰይፉ ከበደ አለማፈርሽ እንደው በመድኃኒዓለም እንደው በ44ቱ ተደምራችሁ ለተነንቺ ቤብ የምር ግን የምር በእውነት እሺ አንዳንዴ ሊሆን ይችላል ግን የሆነ እንደዚህ የሚረብሽ ነው እኔ በጣም የሚረብሽ ማሪ በዛ በሙቀት ማለት ነው ለመጀመሪያ ጊዜ ያለ ቢንቢ አደረን ሞቱ ረፈረፍሻቸው አንቺ እንትን ማድረግ ብቻ ማለት ሚሊዮነር ሆነን ነበር የሆነ በብልቃጥ ነገር መያዝ ብቻ ለአንቺ ፈስ ብንሸጠው ማለት ነው ተባዩላ ሞቷል ግን ለምንድን ነው ባል አይደለ መውደድ እኮ አለብህ ያንተ አይደለ ማሪ ያንተ አይደለ ባላ ፈቅርሽ ማለት እያቅለሸለሽ ይኖራለው ወይ ንገሪ እያቆነ ወሬ ነው ቦራንዴ እኮ ባስተነፍስ ነው ቦራንዴ ማኮኔም እንደወራ አበባ ቦራንዴ ይርሰኛ ወይኔና አቅለሸለሽ ተነሳው ለዚህ ሾት ይደብራል ይሄኛል ያደብርም በቆንጆ ማቅለሸለሽ ነው ደስ የሚል ዋው ለትለስ አርገሽ ማለት ነው መድኃኒት ነው ይባላል የሚስት እኔ መቻመመኛል ኩሽ ሳይታመም እኮ መድኃኒት መርዝ ነው ማለት እንዴ ያመከው እንዴ ማለት ከዛ በኋላ ህንድ ቤት እንሂድ ስትይኝ ግን ባጠገቡ ላልፍ እንደማላቅ አፍተዋልሹ ግን ቤብ ግን የምር ግን የምር በእውነት ጆክስ አሳይድ የምር እንትን ነው ዋርኬዝ ነው እንዴ የምር ወርልድ ዋር 1 ወርልድ ዋር 2 መች ተዋጉ በፍቅር አይደል ነው ያላቀም ቤተሰብ እኮ ይየጩ ቤብ ወይኔና ተአረበናስ ከጂም ነው የመጣሁት ወገብ ተሰብሯል ለራሴ ተይ አይወልክ እኛ ሰዎች ራቆታችንን ስንወጣ ስንለብስ ምናምን በተለይ ፉሊ ኔክድ ከሆነ ምናምን አበደች ነው ኢቭን በቃ ትንሽ እንትን የሚያሳይ ምናምን ጥሩ አይደለም ዊንተር ትንሽ ውጣ እንደ አይነት እንትን ከማውራት እኔ ልልበስ የይሙት ነው እኔ ልልበስ ይያል ሰመርት ደስ አህብቶታ አይደለም በቃ ብዙ ሃይማኖት የማይፈቅዳል እኔ እንኳን የለበስኩት ጃፖኒ ብዙ ማይፈቀድ ነገር አለ ከዚህች ቤተ ግርሽ ቦታ እዛው ነው ኮሚቴ ማስቀመጥሽ ከዛ አሁን አንተ ራስ ያለህን አመለካከት የሰው በቃ እኛ ፍጥረታቶች ማለት ነው ምን ነው ሶፊት ብርቱካን ስትልጣት ሙዝን ስትልጣው ራቁን ስታደርገው እንደዚህ አይሰማ ገፈፍኳት ክብረ ንጽህናዋን አዋረድኳት ሶፊት አይደለም ብርቱካንዬ ቤብ የኔ እናት እኔ ልዋረድ አይደለም ቆይ listen አንተ የተከበርኩ ሰው ነኝ ነው ብዙ ጊዜ የምትለው አይደለ እንደዛ ነው ብለህ ነው ራስ የምታስብ አይደለ ነክ ኦፍ ኮርስ ግን አሁን ለምሳሌ ቅድም ደበረኝ ከፋሽ ማለት እኛም እኮ ደስ ላይ ነን ሴቶች እንችላለን ብርቱካን ምናምን በየቦታው ስትልጡ ሙዝን ስትልጡ ይሁን ለምን ክብር አይኖራቸውም ቤት ውስጥ ለብቻችን ለክብረ ንጽህናቸው ለክብራቸው ሲባል ቀስ እያልን አሻሽተን ነው ማውለቅ ያለብን ነው ወይኔ እናታ ለፍሩት እሺ ብርቱካኒቷስ እሺ ሙዙስ አዳም መሆኑ ነው እሷ ሔዋን ከሆነች ጾታ ሳይሆን እሱንስ እንዴት ነው የምልጠው ስለዚህ ለእናሱ መላላጥ አንችልማ እንደዛ ካልሽማ ጥሩ አይመጣውማ እንደዛ አይደለም ለምን ክብር አይኖረንም ለአትክልቶች እኮ ለምን ሶፊት ለምን ራቆታቸው እናረጋቸዋለን እቤት ይዘና መለመላቸው
አዋረድናቸው ሰው ፊት ታዘቧቸው። ቤብ እኔ ግን ለምን አትረዳኝም? ያገባው እኮ እንድትረዳኝ ነው አይደለ? ኤደን አንቺን እንድትረጂ ለመረዳት ማለት ነው እኔ ማበድ አለብኝ መጀመሪያ። እያሳበች ነው ግን ተስፋ እንዳትቆርጪ። የኔ ህይወት በደንብ ተሳብችኛለሽ። አንቺ ሌቭል ላይ ለመድረስ ግን ትንሽ ከበደኝ። ለውዝን እንዴት ነው ተናግሪ ስለ እብደት ሳልጨርስ ለዚህ እኮ እብደት ፍጥነትሽ እኮ ለመድረስ ለውዝ እንትን አለ አይደለም የሚለበስ ነገር ከላዩ እሱን እንደዚህ እንትን ስትለው ለምን ሰው ፊት ወይን ሸጎጥ አድርገህ ብብትሽ ውስጥ ብብት ውስጥ አይደለም ምን ይመስላል? በዚህ ዙሪያ ያለው ነገር እኔ ምን ይመስለኛል መሰለሽ የኔ ሚስት እያመለጠች እግዚኦ አመለጠች። የኔ ሚስት ኖ ሊያጣላን ይችላል። በቃ እውነት ነው። እንዴት ለውዝ ተገፈፈች እንዴ? ወይ ስትተኛ በጣም የምታስቀናው በቃ ለጥለሽ ነው የምትለው። እኔ ሀሳብ ስለሌለብኝ እሺ። ከዛ አንዳንዴ ማስበው ነው አላረጋውም፣ ግን የሆነ አንገትን አዙሬ ጧት በጠብቅ አልገለህም፣ ግን የሆነ ባዞረው የኔን አንገት ከዛ ዝቅ ስል ቃጭሌን አጥቼው ዳቦ ሊመስለኝ ነው። ሌላው አይደለም እንትን የሚለኝ እንደ ጭራ ከኋላ ላወዛውዘው። ወይኔ እናታ እኔ ግን አንቺ ጋር አንደኛው ይለይልኛል። እናቴ ትምህርት ውበልትኛለሽ አዙረሽ እናቴ ያንገት መቀጠት አልታየም እንዴ? ዋናውን እንዴ ጉንጬን አካሉ ብዬ ምርት ውስጥ ልገባ እንጨምሻል እንዴ? ወይኔ ላታ ይሄ መሆኑ ህይወቴ ነው። በጣም ያሳዝነኝ። ትቀየመኛለህ ግን ኧረ እንደው ሻይ ያወዛወዝ ጃርኩ መጣልሻለሁ የኔ ቆንጆ። ወይ ጉዴ ልታታ ያልችል ቤብ ለምን ብርድ የምር እንትን የማዛግ ብርድ አለኝ የማዛግ እንትን ሳይሆን ለምሳሌ እንዲህ ብለሽ ከጀመርሽ አይ ስዌር አሁን እኛ ሴቶች ፓንት እናደርጋለን ግዴታ ነው። ወይኔ ኢላ እሺ ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምንድነው ፓንት የሚያደርገው? ምንድነው ይዙ? እኛ ስላደረግ እናንተ ማድረግ ስላለባችሁ ነው። ኧረ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትንልበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው ጣቴ ለምን ትደክማለች ወደዛ እያልኩኝ ማለት ነው እዘረጋው ዘንዶን ይይዩታል ማርያምን። እኔ ግን እግዚአብሔር ምስክሬ ከልቤን ይጠየቁ እኛ ሴት ስለሆነን ብዙ ነገር አለ ያስፈልገን። እሺ እኮ እኔ አሁን ቁምጣ ማድረግ ወዳለሁ ታውቂያለሽ። ህፃናት ባሉበት እስኩ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥወጡ እስቲ አስቢ ጾታዬ ትጎሳ ተብዬ ተከሰስ ኖ ፓንት ሳይሆን የሆነ መለጠፊያ ነገር እሺ እኮ በኡሁ ለጥፈው ግን ነሰሰሪ ነው ብለህ ታስባለህ እኮ አይደለም። በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጨሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ ላይ እንትን አዋጅ ማያውልኛል። ግን ማርያምን ፐርፐዝ ስለሚያገባኝ ወንድ ልጅ ለምንድነው ፓንት የሚያደርገው እኮ ይቀራልኩሽ እኮ ማለት አሁን እኛ ሴቶች እኮ እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም እኮ። ለምን ቁምጣውስ ምን ይሰራል? ሱቅ ስንሄድ ማለት ነው ስፌስታሩን 2-3ኛ ቀን ስንል ጠቅልለንበት እንዳለ ዥብ እያደረግን እንሄዳለን። ጥሩ ነው። እናታንክ መቼ ነው